ስለ ጆሴፍ ስታሊን የማታውቁት ታሪክ። ጆሴፍ ስታሊን በ20ኛው ክፍለ ዘመን የዓለምን ታሪክ ከቀያየሩ እጅግ ተጽዕኖ ፈጣሪና በተመሳሳይ ሁኔታ እጅግ ጨካኝ ከነበሩ መሪዎች አንዱ ነው። ኤኤአር ከ1920ዎቹ አጋማሽ ጀምሮ እስከ ዕለተ ሞቱ 1953 ድረስ የሶቪየት ኅብረትን በብረት ጡንቻ የመሩት ስታሊን ሩሲያን ከኋላ ቀር የግብርና ሀገር ወደ ኃያል የኒውክሌርና የኢንዱስትሪ ባለቤትነት ቀይረዋታል። ይሁን እንጂ ለዚህ እድገት የተከፈለው ዋጋ እጅግ በጣም ከፍተኛ ነበር። በሚሊዮን የሚቆጠሩ ዜጎች በረሃብ፣ በግድያና በጉልበት ብዝበዛ አልቀዋል። ብዙዎቻችን ስለ ስታሊን ጨካኔና ስለ ሁለተኛው የዓለም ጦርነት ድል ብናውቅም ስለ ግለሰባዊ ማንነቱ፣ አስተዳደጉና ተደብቀው ስለኖሩት ታሪኮቹ ብዙም ላይኖረን ይችላል። ይህ ጽሑፍ ስለ ጆሴፍ ስታሊን ማንነትና የማታውቋቸውን ታሪኮች በዝርዝር ይዳስሳል። አስቸጋሪው የልጅነት ጊዜና እውነተኛ ስሙ። ስታሊን የተወለደው ኤኤአር በ1888 በጎሪ ጆርጂያ፣ ያኔ የሩሲያ ግዛት አካል ነበረች። ሲወለድ የተሰጠው ስም ጆሴፍ ቪሳሪዮኖቪች ጁጋሽቪሊ አዮሴፕ ቪሳሪዮኖቪች ጁጋሽቪሊ የሚል ነበር። ቤተሰቦቹ እጅግ ድሆች ነበሩ። አባቱ ጫማ ሰፊ ሲሆን መጠጥ የሚያበዛና ጨካኝ ነበር። ስታሊን በልጅነቱ ከአባቱ ከፍተኛ ድብደባ ይደርስበት እንደነበር ይነገራል። ይህ የልጅነት ጥቃት ለወደፊቱ ጨካኝ ባህሪው መሰረት እንደሆነ ብዙ የስነ ልቡና ባለሙያዎች ይገምታሉ። በልጅነቱ በፈንጣጣ በሽታ ተይዞ ስለነበር ፊቱ ላይ ጠባሳዎች ነበሩበት። እንዲሁም በጋሪ አደጋ ምክንያት የግራ እጁ ጉዳት ስለደረሰበት ከቀኝ እጁ በትንሽ አጠር ያለና ደካማ ነበር። በኋላ ላይ በፎቶግራፎችና በፕሮፓጋንዳ ፊልሞች ላይ እነዚህን አካላዊ ጉድለቶች እንዲደበቁ ያደርግ ነበር። ከቄስነት ወደ አብየትነት። ስታሊን መጀመሪያ ላይ የአብየት መሪ የመሆን ህልም አልነበረውም። እናቱ ልጃቸው ቄስ እንዲሆን ስለፈለጉ ቲፍሊስ በሚገኘው መንፈሳዊ ሴሚናሪ ቴዎሎጂካል ሴሚናሪ ትምህርት ቤት አስገቡት። ስታሊንም እዚያም ጎበዝ ተማሪ ነበር። ነገር ግን እዛ እያለ የካርል ማርክስን ሥራዎች በድብቅ ማንበብ ጀመረ። የሃይማኖት ትምህርቱ ሳይሆን ማርክሲዝም ፍልስፍና ልቡን ማረከው። በመጨረሻም ተከለክለው የነበሩ መጻሕፍትን በማንበብና አብዮታዊ እንቅስቃሴዎችን በማድረግ በሚል ምክንያት ከትምህርት ቤቱ ተባረረ ወይም በገዛ ፈቃዱ ለቀቀ። ከዚያም ሙሉ ጊዜውን ለቦልሸቪክ ፓርቲ ሰጠ። የባንክ ዘራፊው ስታሊን። ወደ ስልጣን ከመውጣቱ በፊት ስታሊን ለሌኒን የቦልሸቪክ ፓርቲ የገንዘብ ማሰባሰብ ሥራ ይሠራ ነበር። ይህ ገንዘብ ማሰባሰብ ግን ሰላማዊ ያልነበረ። ስታሊን ቡድን በማደራጀት ባንኮችን፣ የገንዘብ ማመላለሻ ባቡሮችን እና መርከቦችን ይዘረፍ ነበር። ኤኤአር በ1907 በቲፍሊስ አሁን ትብሊሲ የተፈጸመው የባንክ ዘራፊ ታዋቂ ነው። በዚህ ዝርፊያ ቦምቦችን በመጠቀም ከፍተኛ ገንዘብ ይዘረፉ ሲሆን በሂደቱም 40 የሚሆኑ ሰዎች ለሞት ተዳረጓል። ይህ ተግባር በወቅቱ በአውሮፓ ሶሻሊስቶች ዘንድ ሳይቀር ተወገዘ ነበር። ስታሊን የሚለው ስም ትርጉም ቅድም እንደተከተልኩት ትክክለኛ ስሙ ጁጋሽቪሊ ነው። በአብዮታዊ እንቅስቃሴ ወቅት ከተለያዩ እስር ቤቶች ለማምለጥና ማንነቱን ለመደበቅ ብዙ የቅጽል ስሞችን ተጠቀመ። በመጨረሻም ስታሊን የሚለውን መረጠ። በሩሲያኛ ቋንቋ ስታሊን ማለት የብረት ሰው ወይም ማን ኦፍ ስቲል ማለት ነው። ይህንን ስም የመረጠው ጠንካራና ማይገበር መስሎ ለመታየት እንዲሁም ከብረት ጋር ያለውን ጥንካሬነት ለማንጸፍቀር ነበር። ይህ ስም ከእርሱ የአመራር ዜጋ ጋር በትክክል የሚሄድ ሆኖ ተገኝቷል። የፎቶ ቀንበር ወይም ፎቶሾፕ አባት። ዛሬ በኮምፒውተር ቴክኖሎጂ የምናውቀው የፎቶ ማስተካከል ወይም ፎቶሾፕን ስታሊን በዚያን ዘመን በሰው እጅ ያሰራ ነበር። ስታሊን ሰዎችን ከታሪክ ማጥፋት ልምድ ነበረው። አንድን ባለስልጣን ከተላው ወይም ከገደለው በኋላ ያ ሰው ከዚህ ቀደም ከስታሊን ጋር የተነሳቸው ፎቶግራፎች እንዲጠፉ ወይም በቅንበር እንዲወጡ ይደረግ ነበር። በብዙ ታሪካዊ ፎቶዎች ላይ ከጎኑ የነበሩ ሰዎች ሲገደሉ ፎቶዎቹ ደግማ ተሰርተው ስታሊን ብቻውን ወይም ከሌሎች ሰዎች ጋር እንዲታይ ይደረግ ነበር። ይህም ታሪክን እንደፈለገው ለመጻፍ ይጠቀምበት ነበር። ለገዛ ልጁ ያልራራው አባት። ስታሊን የግለሰብ ሕይወት በጨካኔ የተሞላ ነበር። መጀመሪያ ልጁ ያዕቆብ በሁለተኛው የዓለም ጦርነት ወቅት በናዚ ጀርመኖች ተማረከ። ሂትለር ያዕቆብን በሩሲያ ከተማረከ አንድ የጀርመን ፊልድ ማርሻል ጋር ለመቀየር ጥያቄ ያቀረበ ነበር። ስታሊን ግን የሚገርም መልስ ሰጠ። እኔም መቀየረው ሌተናንት ወይም ያዕቆብ በፊልድ ማርሻል የለኝም አለ። በገዛ ልጁ ሕይወት ለመደራደር ፈቃደኛ አልሆነም። ያዕቆብ በመጨረሻ በጀርመን ማጎኛ ካምፕ ውስጥ ሕይወቱ አለፈ። ስታሊን ለቤተሰቡ ሳይከር ምን ያህል ደረቀ እንደነበር ይህ ማሳያ ነው። የኢንዱስትሪ አብዮትና የረሃብ ፖለቲካ። ስታሊን ወደ ስልጣን ሲመጣ ሩሲያ ኋላ ቀር የግብርና ሀገር ነበረች። እርሱም ከምዕራቡ ዓለም በ50 ወይም 100 ዓመታት ወደ ኋላ ቀርተናል፣ ይህንን ልዩነት በ10 ዓመታት ውስጥ ማጥፋት አለብን፣ አለበለዚያ ያጠፉናል ብለው ነበር። በዚህም የ5 ዓመት እድቀቶች ወይም 5 year ፕላንስን በማውጣት ሀገሪቱን በግድ ወደ ኢንዱስትሪ ያሻገረ። ፋብሪካዎች ተገነቡ፣ ከተሞች አደቡ። ነገር ግን የግብርናውን ዘርፍ በግድ ወደ መንግስት እጅ ማዞረ ወይም ኮሌክቲቫይዜሽን ከፍ ወደ ተመጸ። ገበሬዎች ምርታቸውን ለመንግስት እንዲያሰረቁ ሲገደዱ እምቢ በማለታቸው መንግስት የወሰደው እርግማት ሰው ረሃብን ፈጠረ። በተለይም በዩክሬን የተከሰተውና ሆሎዶር ተብሎ የሚጠራው ረሃብ በሚሊዮን የሚቆጠሩ ሰዎችን ገደለ።
ተገድለዋል። ስታሊን እህል ወደ ውጭ በመላክ የኢንዱስትሪ ማሽኖችን ሲገዛ፣ ህዝቡ ግን ዳቦ አጥቶ ይሞት ነበር። ታላቁ የጽዳት ዘመናት ወይም ዘ ግሬት ፒውርጅ በ1930 ዓመቶች አጋማሽ ስታሊን በፓርቲ ውስጥና በወታደር ውስጥ ያሉ ተቃዋሚዎችን ለማጥፋት ታላቁ የጽዳት ዘመናት አወጀ። በዚህ ወቅት በማንኛውም ሰው ላይ ጥርጣሬ ካደረገ ያስገድል ወይም ወደ ሳይቤሪያ እስር ቤቶች ወይም ጉላግ ይልክ ነበር። የቅርብ ጓደኞቹ ጦር ጀነራሎች፣ ምሁራንና አርቲስቶች ሳይቀሩ ሰለባ ሆኑ። በሚገርም ሁኔታ ብዙዎቻቸው ንጉሱት ነበሩ። ስታሊን በራሱ ጥላ የሚያጠራጥር ወይም ፓራኖይድ ሰው ስለነበር ማንም ስልጣኑን ይነጥቀኛል ብሎ በፍርሃት ይኖር ነበር። የራሱን የኑጡብ ቀላቢዎች ሳይቀር ምግቡን መጀመሪያ እንዲቀምሱ ያደርግ ነበር። የኖቤል ሰላም ሽልማት እጩ ይህ እውነታ ብዙዎችን ሊያስገርም ይችላል። በሚሊዮኖች ለሚቆጠሩ ሰዎች ሞት ጠያቂ የሆነው ጆሴፍ ስታሊን ለኖቤል የሰላም ሽልማት ሁለተኛ ታጭቶ ነበር በ1945 እና በ1948። ይህ የሆነው ሁለተኛው የዓለም ጦርነት እንዲቆጣ እና ናዚ ጀርመኒን በማሸነፍ ረገድ የተጫወተው ለሚና ነበር። እርግጥ ነው ሽልማቱን አላሸነፈም፣ ነገር ግን ስሙ በእጁነት መነሳቱ በራሱ ታሪክ ግራ መጋባትን ያሳያል። የአሜሪካ ፊልሞች አፋቂ ምንም እንኳን ስታሊን ምዕራባውያንና ካፒታሊዝምን አጥብቆ ቢጠላም በግል ህይወቱ ግን የአሜሪካ ፊልሞችን በተለይ የካውቦይ ፊልሞችን በጣም ይወድ ነበር። በግል ሲኔማ ቤት ውስጥ የሆሊውድ ፊልሞችን አስተርጉሞ ይመለከት ነበር። በተለይ ዳይሬክተር ጆን ፎርድ እና ተዋይ ጆን ዌይንን ያደንቅ ነበር። ነገር ግን አንዳንዴ በፊልሞች ላይ የሚታዩት ፖለቲካዊ መልእክቶች ካልተመቹት ይናደድና እንዲታገዱ ይደርግ ነበር። አሟቱና የፍርሃት ውጤት ስታሊን ሞቱ ልክ እንደ ህይወቱ አስገራሚ ነበር። ማርች 1933 ስታሊን በሞስኮ በሚገኘው መኖሪያ ቤት ውስጥ እራት በላ ወደ ክፍሉ ገባ። ጠዋት ላይ ከክፍሉ አልወጣም። ጠባቂዎች ድምፅ ስላልሰሙ ተጨነቁ። ነገር ግን በዕለት ተወጣ ወደ ክፍሉ መግባት በሞት ያስቀጣ ስለነበር ማንም ሊገባ አልተፈረ። እስከ ምሽት ድረስ ማንም አልገባ። በመጨረሻ ድፍረት አግኝተው ሲገቡ ስታሊን በስትሮክ ተወድቆና በራሱ ሽንት ተነክረው አገኙት። በወቅቱ የነበሩ ትምህርት ዶክተሮች በሙሉ በስታሊን ጥዳሻ እኔን ለመግደል አሲራቸዋል ተብሎ ታስረው ወይም ተገደሉ ስለነበር ወዲያውኑ የሕክምና ደረጃ ማግኘት አልቻለም። የራሱ የፈጠረው የፍርሃት ድባብ በመጨረሻ ለራሱ ሞት ምክንያት ሆነ። ከጥቂት ቀናት ሰቃይ በኋላ ማርች 1933 ህይወቱ አለፈ። ጆሴፍ ስታሊን በታሪክ ውስጥ እጅግ አወዛጋቢ ከነበሩ ሰዎች አንዱ ነው። አንዳንዶች ናዚ ጀርመንን ያሸነፈና ሩሲያን ያዘመነ ጀግና አድርገው ሲያዩት፣ ሌሎች ደግሞ በሚሊዮን የሚቆጠሩ ንጹሐንን የጨፈጨፈ ጨካኝ አምባገነን አድርገው ወስዱታል። እርሱ ታሪክ የሚያሳየን አንድ መሪ ያለ ተጠያቂነት ፍጹም ስልጣን ሲኖረው ሊያደርስ የሚችለውን ጥፋት ነው። ዛሬም ድረስ በሩሲያና በዓለም ፖለቲካ ውስጥ የስታሊን ጥላ ያጠላበት ታሪክ አለ። ይህ ስለ ጆሴፍ ስታሊን የቀረበው አጭር ታሪክ ሰየው ምን ያህል ውስበት ጨካኝና በተመሳሳይ ሁኔታ ተጽዕኖ ፈጣሪ እንደነበር ለማሳየት ይሞክራል። ታሪክን ስንማር ሰዎችን ሁለቱንም ገጽ ወይም ጥሩንም መጥፎንም ማወቅ ለዛሬው ዘመን ትምህርት ይሆናል።